ይሄ ፖሊሲ ነው የኢትዮጵያ ፖሊሲ ዛሬ ኢትዮጵያ የምትከተለው ፖሊሲ ይሄ አብይ አህመድ ጦርነትን የሚመለከቱበት ጦርነትን የሚገነዘቡበት የግንዛቤያቸው መጠን እያንዳንዱ ኬዎስ ለኛ ላደር ነው የመሸጋገሪያ መሰላል ነው ከፍጅት እናተርፋለን ስቴቢሊቲ ለኛ አድቫንቴጅ የለውም እኛ ሪቪዥኒስት ነን ኢትዮጵያንም ቀውስ ውስጥ ከተን በቀውስ ውስጥ አዲስ አበባን መንጠቅ ኢትዮጵያንን ያፈናቀልን ዲሞግራፊውንም ቶፖግራፊውንም ወደኛ አድቫንቴጅ መቀየር ገንዘቡን ተቀይረባቸዋል ወረቀት ታደርገዋል ገንዘብ ባንክ ላይ ያላቸው አካላት ካፒታል አለን የሚሉ አካላት ሙሉ ለሙሉ ካፒታል እንዳይኖራቸው ታደርጋል መሬቱን ኢትዮጵያ ውስጥ ትልቁ ሀብት መሬት ነው በአዋጅ በህግ ተነጥቃቸዋል ባንክ እና የባንክ መዋቅሮቹን የፋይናንስ ሴክተሮቹን ሙሉ ለሙሉ ተቆጣጣራል ከዛ ስትፈልግ ባንኮችን ያዘረፍክ ለምትፈልጋቸው ወጣቶች ገንዘብ ትሰጣል በዚህም ሙሉ ለሙሉ የኢኮኖሚ በላይነቱን ነጥቀ አዋክበ በጦርነት ውስጥ የኢኮኖሚ በላይነቱን ነጥቀ ተወስድባቸዋል ጦርነት ለኛ የነበረውን ረጅም ዘመን ስታብሊሽመንት የብዙ ዘመን የኢትዮጵያ የተከማቸ ዕዳ ለመቅደድ የሚያስችለን ብቸኛው መንገድ ኢትዮጵያውያን ላይ ጦርነት ማወጅና በዛ ጦርነት ውስጥ እኛ ትራይቭ አድርገን መውጣት ነው መሬቶቻቸውን የንግድ እንቅስቃሴያቸውን ከተማ ላይ ያለውን የሰፈራና የሳሰፋፈር ሁኔታ ሙሉ ለሙሉ ለመቀየር የኮሪደር ልማት ፖሊሲ ይዘ ትመጣለህ በዚህም ልማት ሙሉ ለሙሉ ነባሩን ሴትልመንት ኢሬዝ አድርገ ታጠፋና በአዲስ ሴትልመንት የራስህን አዲስ ባለሀብት ትተካበታል ለዚህ ብድር አመቻች ባንክ አቅራቢ ብድር አቅራቢ ባንክ ሁሉ ነገር ወዘተረፈ ተቆጣጣርና በራስ መዋቅር ሰርክል ውስጥ ታስገባዋል በዚህ ሂደትም የኢኮኖሚ ሽግግር በሀገሪቱ ውስጥ እንዲመጣ ታደርግና ነባር የነበሩ ሰዎች ሀገር ጥለው መንደር ጥለው ሰፈር ጥለው ሴቶቻቸው ምልክቶቻቸው ትዝታዎቻቸው ሁሉ ከሀገር ላይ እንዲፋቁ ትሰራል ጦርነት የኛ አዋጭ ፖሊሲ ነው ባይ ነው ኦኬ that's it establishment የኢትዮጵያ ስታተስ ኮ ነባሩ ሁኔታ በእኛ ላይ ጭቆናን ያዋለደ ስለሆነ መቀደድ አለበት የሚቀደደው ደግሞ ሙሉ ለሙሉ ሀገሪቱን በጦርነት እየናጥን በሌላ በኩል ማሻሻያ የህግ ሪፎርም የተቋም ሪፎርም እየሰራ ራስህን አዲስ ስቴት አዲስ ሀገር አዲስ መልክ አዲስ ከተማ አዲስ መዋቅር ተፈጥራለህ ነባሩ ያረጀው እየተቀደደ በጦርነት እየተለበለበ እንዲሰደድ እንዲፈናቀል ሀገር አለባ እንዲሆን ተስፋ እንዲቆርጥ ታደርገዋለህ ይሄ የአብይ አህመድ ትራይቭ የሚያደርጉበት የጦርነት ፖሊሲ ነው በዚህ ፖሊሲ ውስጥ ጦርነቶችን ለሚከለከሉ ጣላት ናቸው ለሚባሉ ነባር ናቸው ለሚባሉ ታሪካቸው በሀገሪቱ ውስጥ መሰረት አለው የሚባሉ ህዝቦችን ለጦርነት ማድረጋቸዋል ፈጽሞ ከሀገረ መንግስቱ ጋር ያላቸው ግንኙነት እንዲበጠስ ኢትዮጵያን እንዲጠየፉ ሀገራቸውን እንዲጠሉ ከቻሉ እንዲወጡ ፌደሬሽኑን ለቀው ሀገር ጥለው እንዲሰደዱ እና ሀገራቸው ምድረበዳ እንዲሆን ወጣቱ ተስፋ የሌለው እናቶች ተስፋ ማያደርጉበት አካባቢው ዛፍ ማያበቅል እህል ማያበቅል የተረገመ ምድር እንዲሆን የሱ ማዕከል ብቻ የለመለመ ንግድ ያለበት እንቅስቃሴ የሚደረግበት የባቡር መስመር ዝርጋታ የሚካሄድበት ኤሌክትሪፊኬሽን ቢዩቲፊኬሽን ቱሪዝም ሁሉ ነገር የሚካሄድበት ሌላ ቅርጽ ያላት ኢትዮጵያን ትፈጥራለች እነዛ ሰዎች ነባርነን የሚሉት ሰዎች ሲመጡ መታወቂያ ያሳይተው ወደ ከተማ እንዲገቡ አንፈቅድላቸው የኛ ፖሊሲ ነባርን መቅደድ ነው ስለዚህ ሰላም ናት ኢትዮጵያ ግን ደሃ ነበረች በሰላምና በድህነት ውስጥ ምን አተረፍን ስለዚህ ግማሹን ጦርነት አድርገነው በሚያዋጣን ንግድ ላይ እንሰማራለን
10 ሚሊዮን ቢሞት 20 ሚሊዮን ቢሞት 100 ሚሊዮን ምናምን ባለ ህዝብ ሀገር ውስጥ 40 30 ሚሊዮንም በቂ ነው ኤአይ የመጣ ስለሆነ ህዝቡን ሪፕሌስ ያደርገዋል ሚሉ ናቸው ሶ ማልቴዥያኖች ናቸው ስልጣን ላይ ያሉት ሀገሪቱ ከአብይ አህመድ በኋላ ኢትዮጵያ የድሮ ኢትዮጵያ ትሆን believe me ከአብይ አህመድ ይሄዳሉ ከአብይ አህመድ መሄድ በኋላ ኢትዮጵያ የድሮ ኢትዮጵያ አይደለችም የምትሆን በብዙ መንገድ የተቀየረ ነገር አለ ብዙ ሰዎች የማይገነዘቡት ብዙ ሰዎች የማይረዱት ለውጥ ነው በሀገሪቱ ላይ ያለው ለዛ ነው ጦርነት አይካሄድም ይላል ህዋት ለምሳሌ ብዙ ጊዜ ፌደራል መንግስቱ ደሞዝ አልከፈለ ምናምን ሲል ይገርመኛል actually ትግራይ ያለበት ሁኔታ ለኔ መልቲ ፍሮንት ዋር ነው አማራ ያለበት ሁኔታ ጦርነት ነው it's actually literally በሁሉም ማሳያ ጦርነት ፍጅት ነው ምንም የቆመ እልቂት የለም ሁሉም እያንዳንዱ እንቅስቃሴ እነዚህ ህዝቦች የማጥፋት እንቅስቃሴ ሶ ደሞዝ ተለቀቀልን ማለት አለን ማለት ነው ብሎ የሚያስብ ግን የፖለቲካ ኤጀንት አለ ሶ አብይ አህመድ በሀገርና በህዝባችን ላይ የደቀነውን ግሬት ዴንጀር መመልከት መገንዘብ ብዙዎቹ አልቻሉ አንዳንዶች የምርጫ ተፎካካሪነት ጉዳይ የምልክት ጉዳይ ነው ያስጨንቃቸው እንጂ ሀገሪቱ ያለችበትን ተጨባጭ ሁኔታ ለመገንዘብ ለዚህ ነው እኔ በጣም ብዙ ነገሮች ብዙ ያልፈታናቸው ነገሮች እንዳሉ በገነዘብም አስቀድመን ህዝባችንን ማዳን ግን ላይ ልንተባበር ልንረባረብ ይገባል ለምልበት ምክንያት ይሄ ሶ እዚህ ጋር ምን ያነሳል ጦርነት ለኛ ኦፖርቹኒቲ ነው ሶ እያንዳንዳችሁ ከቻላችሁ ከጦርነት ውስጥ እያንዳንዳችሁ የሆነ ነገር ፈልቅቃችሁ አውጡ አፋርና ሶማሌ ሲጋጭ በዛ ጦርነት ውስጥ የሆነ ነገር ፍጠሩ እናንተ የምትነግዱበት ገንዘብ የምታገኙበት ሚል ነው አብይ ከሰላም ምንም አላተረፍንም ነው ኢትዮጵያ ሰላም በነበረችባቸው ኢትዮጵያ በሯን ዘግታ ታውቃለች ታስተውሳላችሁ 16ኛው ክፍለ ዘመን ክሎዝ ዶር ፖሊሲ ነበር ከዛ ቀደም ብሎ እንደዚሁ በሯን የዘጋችባቸው ግዚያቶች ነበሩ እንደዚህ አይነት የስ አገሪቱ በብዙ ምዕራፍ ወደ ኋላ ቀርታለች በሌሎች አገላለጽ ግን ደግሞ በሮቿን በመዝጋት እንደምታውቁት በ16ኛው ክፍለ ዘመን የነበረውንም ሁኔታ ስትመለከቱት በተለይ ከሃይማኖት ጋር ተያይዞ የሚመጡ በፖርቹጋልና በቱርኮች መካከል በኦቶማን ኢምፓየር መካከል የነበረው እንቅስቃሴ በሀገሪቱ ውስጥ ያዋለዱትን የፈጠረው ፍጅት ነበር ኢትዮጵያ ውስጥ ያንን ፍጅት ተከትሎ ሀገሪቱ ሪአክት ያደረገችበት መንገድ የተለየ ነው በዚህም አንዳንዶቹም ካለም ራሷን ነጥላ ሀገሪቱ ቢያንስ ሰላሟን ለማስጠበቅ ብዙ ጥረት እንዳደረገች ይገነዘባሉ ግን አብይ አህመድ ያንን የሽንፈት ታሪክ ነው የሚሉት ሀገር ደሃ ሆና ምንም አናተርፍም ሀገር ሰላም ሆና ምንም አናተርፍም እኛም እናተርፈው ዓለም በመናጧ ነው አስፈላጊ ከሆነ ሽምግልናንም ቢሆን ሚዲኤተር ሆነን እናተርፍበታለን የሚል አቡዳቢ ሄደው በዛ ጦርነት ውስጥ መቼም ያምሮ ህመምተኛ ሆኖ እንዳልሆነ ተገምታላችሁ በዛ ውስጥ ምን አተርፋለሁ ብሎ እንደሄደ ግን መገመት ይችላልላችሁ አሁን ራሺያ ደወለልን አረብ ኤሚሬትስ ደወለልን የአሜሪካ መንግስት ደወለልን እንትን ደወለልን አሁን ደወለልን ተአምር የሆነ ለሀገሪቱ ህዝብ በየለቱ ይነገራል እከሌ ደወለልን ለምን ደወለላችሁ ለሀገራችሁ ውስጥ ላለው ጦርነትና ህዝባችሁ ላይ የምታደርሱትን የድሮን ድብደባ አቁሙ ብሎ እንደደወለላችሁ አይደለም በቀጠናው ላይ ጦርነት ስላለ የሁቲ አማጽያን የሆነ ነገር ቢያደርጉ ሆርሙዝን ለመዝጋት ወታደር እናዘምታለን ሲሉ ተሰማዎች አላችሁ ወጉን ይዘውታል ትግራይ መግባት አይችሉም ወልዲያ መግባት አይችልም ወይ ወጥቶ መግባት አይችልም ህዝባችንን እጅግ አስከፊ ለሆነ ነውር ዳርገው እጅግ መጠንና ወደር ለሌለው ፍጅትና አልቂት ዳርገው የቀጠናው የሰላም ዘብ መስሎ ለመታየት ለነ ዩናይትድ አረብ ኤምሬት መከታነን ለማለት ሲጋጋጡ ተመለከታላችሁ ይሄ የነሱ ፖሊሲ ነው የውጭ ጉዳይ ፖሊሲ ነው ቀጠናቸው ላይ የትኛውንም ሀገር ወጉ ከተባሉ ለመዝመት ዝግጁ ናቸው ያንድ የሆነ ሀገርን የድሮን ድጋፍ እስካገኙ ድረስ ነውር ነው አናደርገው አይሉ ቻይኖች ከኤርትራ ተባረዋል ከኤርትራ መንግስት ጋር
በሆነ ጉዳይ ላይ አላይ ማድረግ አልቻሉ ፍላጎቶቻቸው ውጡ ነው የተባለው ይሄ ለመጣ ሁሉ ሲፈርም ተመለከታላችሁ anyway ይሄንን ንግግር በተናገረ ይሄ ንግግር የሚያሳየው ምንድነው በአለም አቀፍ ደረጃ ምንም ነገር ቢፈጠር እኛ ላይ የሚያመጣው ተጽዕኖ የለም ማለት ኦፖርቹኒቲ ነው የምናገርጣው አለ ኦኬ ሶ ለሱ የመሰለው ምንድነው ጦርነት ማለት ለናቢ አገራት እየተነሱ ህዝባቸውን በድሮን የሚደበድቡ ነው የመሰለው ስለዚህ አሜሪካ ጦርነት ውስጥ ገባሽ ቢባል ለሱ ጥሩ ነው እንደውም ኤርትራን ለመውረር ይጠቅመኛል ብሎ ነበር ሲያወራይ ነበር ለሱ ጦርነት ማለት ዜጎች ሀገራቸውን ከጥቃት የሚከላከሉበት ሳይሆን ዜጎች ሀገራቸውን የሚያጠፉበት የሚያወድሙበት ነው አዝሎንገስ ገንዘብና ስልጣን ላይ ምርጫን ለማካሄድ ጦርነት እያደረግን ምርጫ እናካሄዳለን አለኩ ያማራ ክልል የጸጥታ ቢሮ ኃላፊ ጦርነት እያካሄድን ምርጫ እናካሄዳለን ማለት ራሱ ላይ ያሳቀ እንደሆነ አልገባውም ይመስለኛል ሰውየው ጦርነት እያካሄድክ እንዴት ነው ምርጫ የምታካሄደው ጦርነት ባለበት ሁኔታ ውስጥ ምርጫ አይካሄድም አይኛ ጦርነት ባንዲጃችን ጦርነት ባንዲጃችን ምርጫ እናካሄዳለን የሚሉ ሰዎች ሆነው ታገኙዋቸዋላችሁ anyway እቺ ንግግር የተናገረው አብይ አህመድ በሱ የጦርነት ግንዛቤ ልክ ነው እንስማው ይሄን ንግግር እንቀላል ንግግር አድርጋችሁ አትወሰዱት የሱ የጦርነት ግንዛቤ ዓለምን የሚረዳበት አውድ ነው ከዛ ምን ተከሰተ የሚለውን ደግሞ እንመለከታለን ቀጥል በጨረፍታ ለማሰብ እንዲሆናችሁ ዓለም በትልቁም በትንሹም ከባቢ ትናጣለች ሰሞኑን እንደምትሰሙት ሁሉ ጋር መናጣለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል ዓለም እየተናጠች ነው እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ እናንተም አስቡበት የዓለምን መናጥ እኛ አንፈልግም የዓለምን መታወክ እኛ አንፈልግም ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ ምን አደረገችልን ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም ከያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም ሰላም ሲሆኑም ለነሱ ትርፉ ሲጋጩን ጉዳት ለነሱ ነው ሽማግሌ ከፈለጉ እናስተርቃለን እኛ ግን መሰራታችን ናሽናል ኢንትረስት ነው ኦኬ ከያንዳንዱ ግጭት እኛ ኦፖርቹኒቲ ነው ፈልቀን ማውጣት ያለብን ነው የሚለው ሰላም ሲሆን ምን ከሰላም ምን አተረፈን ነው የሚለው ናው ዛሬ በፌስቡክ ገጹ ላይ ያው ነው እንግዲህ በፌስቡክ ገጹ የሚጽፈውን አልመለከትም ዛላ አክቲቭ አይደለም ግን ይሄንን ጽሁፍ ጽፎታ ሰዎች ላኩልኝ ምንድነው የሚለው በመካከለኛው ምስራቅ በተፈጠረ ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደልብ ለማግኘት ተቸግረዋል በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል በመሆኑም የነዳጅ አከፋፋዮች ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ ወዳለው ይላል በምን የተነሳ በመካከለኛው ምስራቅ በተፈጠረ ቀውስ የተነሳ በዚህ ንግግሩ ምንድነው የሚለው ከቀውስ ኦፖርቹኒቲ ፈልቀን እናወጣለን እንጂ ሰላም ምን ጠቀመን ጓደኛዬ ተጨንቆ የዓለም መናወጥ ወይንም በዓለም ላይ ያለው ቀውስ አሳስቦት ደወለልኝ እንግዲህ የሚያሳስበው ሰው አለ ማለት አሳስቦት probably ጓደኛዬ ወይንም አንድ የሚያቀው ሰው ሚለው አማካሪው ሚኒስትሮቹ ሊሆን ይችላል most probably መቼም እና የሀገር በዓለም አቀፍ ደረጃ ያለው ሁኔታ እየመጣ ያለው ነገር ኢራንና ኢራን ላይ ያለው ኦፕሬሽን የሚወታደራዊ እርምጃ የሚወሰድ ከሆነ ኢራን ላይ የሆርሙዝ ቦይ ሊዘጋ ይችላል በሀገራችን ላይ አሁን ባለው የኑሮ ውድነት ዜጎቻችን ሊጎዱ ይችላሉ ስለዚህ አስቀድመን በቂ የሚባል የነዳጅ ክምችት በሀገራችን እንዲኖር እናደርግ
የነዳጅ ዋጋ ሊቀየር ስለሚችል አስቀድመን በቂ የነዳጅ ክምችት እንዲኖረን እናደርግ።